አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ውድ የዙዙ ቱብ ተመልካቾች አላችሁ? እኔ ያለው አልሐምዱሊላህ። ዛሬ ይሄን የመሰላ ሰላጣ እንሰራለን። እናንተ ቪዲዮን እስከ መጨረሻ ተከታተሉ። አሰራሩን አሳያችኋለሁ። ለዚህ ቤት አዲስ የሆናችሁት ቤቱን ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ ተከታተሉ ይላችኋለሁ። ቪዲዮን እስከ መጨረሻ ቀላል ነው አሰራሩ። ወደ አሰራሩ እንሄዳለን። ላይኩን እንዳትረሱት። እዚህ ጋር ኪያር፣ ካስሎሚ፣ ቲማቲም አለ ወይም የጥቅል ጎመን ቅጠል እና ኩከምበር፣ ሎሚ፣ ሽንኩርት፣ ቲማቲም አለ ማለት ነው። እና እየቆረጥን እንገናኛለን ማለት ነው። እየቆረጥኩኝ ጨምራለሁኝ። እናንተ ቪዲዮን ላይክ እያረጋችሁ ተከታተሉ። እና እዚህ ጋር ካስ ወይም የጥቅል ጎመን ቅጠል ከትፌ ጨምራለሁኝ። ከዛ ቲማቲም ከላይ ጨምራለሁኝ። እዚህ ጋር ሽንኩርት ከትፌ ከላይ ጨምራለሁኝ። እንደዚህ እያደረግን ሁሉንም እየከተፍን እንጨርሳለን። ላይኩን እንዳትረሱ። እናንተ ቤተሰብ ያልሆናችሁት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዛ ኪያር ጨምራለሁኝ ወይም ኩከምበር በአማርኛ። ሁሉንም እንደዚህ ከትፍን ካዘጋጅን በኋላ እዚህ ጋር ጁቢን አለ ወይም ጁቢን ክሪ ይባላል። እሱንም እንደዚህ በአራት ማዕዘን ቆራርጠን እንጨምራለን ከላይ። ከዛ ሶሱን እናዘጋጃለን። እዚህ ጋር ሎሚ ግማሽ ሎሚ ጨምቅ ያለውኝ እና ጨው የሚያስፈልገኝና ኃይል ጨመርኩ። ቁንዶ በርበሬ ወይም ፍልፍል እስወድ በምትፈልጉት መጠን ትጨምራላችሁ ማለት ነው። እዚህ ጋር ዘይቱን ወይም ኦሊቭ ኦይል፣ ከዛ ሁሉንም እንደዚህ በዚህ መልኩ እናቀላቅላለን። እንደዚህ ካቀላቀልን በኋላ እንጨምራለን ከላይ ባዘጋጀነው ሰላጣ ላይ ማለት ነው። በዚህ መልኩ ቀላል በቀላል ሰላጣችን ሰራን ማለት ነው። ላይክ አርጉ፣ ሼር። ቤተሰብ ያልሆናችሁ ቤተሰብ ሆኑ አትርሱ። ይሄን ይመስላል። ከላይ አሁን ዲኮር እናረጋለን። እዚህ ጋር ዶራ ወይም የበቆሎ እሸት አለ። እሱን ከላይ እንደዚህ እንጨምራለን። ከዛ ይሄ ደግሞ ዘይቱን ነው። እሱንም እንደዚህ አለፍ አለፍ ብዬ ጨመርኩ። ከዛ ናና ቅጠል በዚህ መልኩ አሳምራለሁኝ። ሎሚ በዚህ መልኩ ቆራርጬ ዲኮር አረኩኝ እላችኋለሁኝ ውዶች። እናንተ በምትፈልጉት ነገር ዲኮር ማረግ ትችላላችሁ። ቀላል ነው አሰራሩ። እናንተ ብቻ ቤቱን ላይክ እያረጋችሁ ቪዲዮውን እስከ መጨረሻ ተከታተሉ እላችኋለሁኝ ውዶቼ። አበረታቱኝ እላችኋለሁኝ። ይሄን ይመስላል። ይሄን ይመስላል። እዚህ ጋር ለሳምቡሳ አሽዋ እየሰራሁኝ ነው። የሰደር ዳጅ ወይም የዶሮ የደረት ስጋ ማለት ነው።
ከኩድራ ጋር ከአታክልት ጋር ማለት ነው አቀላቅዬ እንደዚሁ ሰርቻለሁኝ። ሳምቡሳ የፈለጋችሁትን ነገር መጠቅለል ትችላላችሁ ማለት ነው። እዚህ ጋር ጁብን ሙዝርላ እጨምራለሁኝ በላዩ ላይ እና ጁብን ግላስ አርጌ አቀላቀልኩኝ እንደዚህ። ሳምቡሳ በነገራችን ላይ በፈለጋችሁት ነገር መስራት ትችላላችሁ ማለት ነው። ባላችሁ ነገር በድንች በምን እዚህ ጋር እየጠቀለልኩ ነው። ጨው ለማያት ደግሞ ጠብሽ ያለውኝ የጠበስኩትን አያችሁ። እዚህ ጋር ካሜራ አያሳምርም።